ስሜ ፌቨን ኤልያስ ይባላል። የሁለት ሴት ልጆች እናት ነኝ። ለመጀመሪያ ጊዜ ወደ ክብር ሚኒስትሪ የመጣሁት ከአንድ አመት በፊት ነው እና የመጀመሪያውን የሶስት ቀኑን ትሬኒንግ ወሰድኩኝ። ቺክን ፋርም አለኝ። ፋርም ብቻ ሳይሆን እግዚአብሔር ረድቶኝ ሱቅም ማከፋፈያ ሱቅም ከፍቻለሁ። ትሬኒንጉን ከወሰድኩኝ በኋላ እንደ አንድ ክርስቲያን ነጋዴ በምድሪቱ ላይ እንዴት መንቀሳቀስ እንዳለብን የተማርኩበት ስፍራ ነው። ከሱ ባለፈ የኢንካም እና የወጪያችንን ደግሞ እንዴት ማመጣጠን እንደሚገባን እውቀት የተማርንበት ቦታ ነው። ኢንተርናሽናል ኢንቨስተር የማግኘት ኤክስፒሪየንሱ በጣም ሰርፕራይዚንግ ነበረ። በጣም ደስ የሚል ነበር። ለእኔ ላይፍ ቼንጂንግ ነበረ። እግዚአብሔር እጅ እንደነበረ ያስታውቃል እና ደስተኛ ነኝ። የዶሮ ቢዝነስ ትንሽ አፕስ ኤንድ ዳውንስ አሉት፣ ግን እግዚአብሔር ረድቶኛል በጣም። ከመጀመሪያው ዙር ይሄ አሁን ሁለተኛው ዙር የሰራነው፣ ሁለት ዙር ሰርተናል። ሁለተኛው ዙር ላይ የሰራነው በጣም ጥሩ ነው። ብዙ ሞርታሊቲ የለውም። እግዚአብሔር በረዳን አቅም እየሰራን ያለነው። እንድንሰፋ ሌላ ብራንች አውት እንድናደርግ ረድቶናል። ቅድም እንዳልኩት ሱቅ መክፈት ችለናል። በጣም ጥሩ ነው። እግዚአብሔር ይመስገን። እኔ ጋር እየሰሩ ያሉ ልጆች ክርስቲያኖች ስለሆኑ ላወራቸው የምችል የተለየ አዲስ ነገር አይኖርም። ከህይወት በማንበብ በመጸለይ መንፈሳዊ መዝሙሮችን በመስማት እነሱ ጋር ማድረግ የሚገባኝን ነገሮች ለማድረግ ሞክሬያለሁ። አሁን ከረንትሊ የሴፍ ሄቨን ስር በቋሚነት ያሉ 4 ሰራተኞች አሉ፣ ከኔ ውጪ ማለት ነው። ከዛ ደግሞ በተመላላሽ ወይም ደግሞ ቋሚ ያልሆነ ደግሞ አንድ ሰው አለ። ሴፍ ሄቨን የዶሮ እርባታ ስፍራ ብቻ ሆኖ እንዲቀር አልፈልግም። እኔ ውስጥ ከልጅነት ጀምሮ የተቀመጠ ትልቅ ቪዥን አለ። ይሄኛው የዶሮ እርባታው ለሱ እንደ ሰፖርት እንዲሆን ነው እንጂ የማስበው ይሄኛው አይደለም እኔ ዴስቲኒ ብዬ የማስበው። ስለዚህ ከሱ በላይ ብዙ ፌቨንን የሚጠብቁ ብዙ ልጆች እንዳሉ አስባለሁ። እንደዛም ይሰማኛል። ረጅም ዓመት የጸለይኩበትም ጉዳይ ነው ይሄ ጉዳይ። ስለዚህ ሴፍ ሄቨን ችልድረንስ ቪሌጅ የሚወለድ ሌላ ትልቅ ኦርጋናይዜሽን ነው ቪዥኔ ማለት ነው። ለብዙ ሲንግል እናቶች ወይም ሲንግል ማም ለሆኑ ሴቶች እና ለልጆቻቸው ሰፖርት የሚሆናቸው ሌላ ትልቅ ኦርጋናይዜሽን እንደሚወለድ በቅርቡ አስባለሁ ማለት ነው። በመጨረሻም ለልዑል አምላክ ለእግዚአብሔር ከምንም በላይ ለሱ ምስጋናን አቀርባለሁ። ጂምን፣ ምስክርን እና አጠቃላይ የክብር ቲምን በጣም በጣም ነው የማመሰግነው። እግዚአብሔር አምላክ ዘመናችሁን ይባርክ። በጣም ነው የምወዳችሁ። አመሰግናለሁ።